Şeklini. ሰላም ጤና ይስጥልኝ። እንዴት ናችሁ? አርበኛ ብርሃን አረጋ እባላለሁ። የምኒልክ ዕዝ ህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ አሁን የምንገኘው በዳውንት ወረዳ የመሰብሰቢያ አዳራሽ ነው። የአዳራሽ እንግዲህ በህዝብ አቅም አጠቃላይ ደግሞ ከዚህ ቀደም በነበረው መዋቅር የተሰራ አዳራሽ ነው። አዳራሹ ክልሉ ላይ አንዱ ከሚባሉት አዳራሾች ተርታ የሚሰለፍ አዳራሽ ሆኖ ሳለ ነገር ግን የጥላት ብልጽግና አገዛዝ ከውጭ እስከ ውስጥ ያለውን አዳራሽ ሙሉ በሙሉ በምታዩት ደረጃ አውድሞታል ማለት ነው። ከውስጥና እንግዲህ ከውጭ እንዳያችሁ ኦልሬዲ መስታወቶች ተሰባብረዋል። የነበረው መቀመጫ እንኳን በዚህ ልክ ተገፎ እንደዚህ ሆኗል፣ ነኳኳል ማለት ነው። እጅግ በጣም የአማራን ህዝብ ለመጨፍጨፍ የአማራን ህዝብ ለማውደም በኢኮኖሚም ብዙ ነገር መከራ እያወረደበት ያለው የአገዛዝ መሰረተ ልማቶችን በማውደም ተሰማርቷል ማለት ነው። የመሸነፉ አንዱ ምልክት ስለሆነ እንግዲህ እኔ ካልበላሁት ጭሬ ልበት ነው ስለሆነ ምንም ሰርቫይቭ ማድረግ እንደማይችል ስለሚያውቀው ከዚህ ተጠራርጎ እንደሚወጣ ስለሚያውቀው የተሸነፈ ኃይል ስለሆነ የአማራን ህዝብ በኢኮኖሚ የመጨረሻ የበቀል እርምጃውን መውሰድ ስለሚፈልግ በዚህ ልክ አዳራሾችን እያወደመ ነው ማለት ነው። እንደምታዩት እንግዲህ ኮርኒሱን ሁሉ በዚህ ልክ በጥይት ሁሉ እየተኮሱ ነው በዚህ ልክ ያወደሙት ማለት ነው። አንድ ኮርኒስ እንግዲህ የሚያገለግል የለም። ኦልሬዲ ሙሉ በሙሉ አውድመውታል ማለት ትችላላችሁ። በሮቹ ተሰባብረዋል። ተነቃቅሎ የተወሰደ በር አለ። ወንበሮቹ በዚህ በምታዩት ልክ ከጥቅም ውጭ ሆነዋል። በቃ በዚህ ልክ አድርጓል። የበቀል እርምጃውን እንግዲህ ህዝባችን ላይ እየሰራ ነው ማለት ነው። አገዛዙ ህዝብ በእርግጠኝነት ከዚህ በላይ ብዙ ነገሮችን እንደምናደርግለት ያውቃል። ይህንን ሁሉ መከራ አልፈን ወደፊት የምንመሰረተው ክልል የሚሆን የምንፈጥራት ሀገር የተሻለች እናደርጋታለን። ነገር ግን አገዛዙ በዚህ ልክ በንብረት እንኳን የማይሳሳ ንብረትን እንኳን የሚወድም እጅግ በጣም አስቸጋሪ የሆነ እጅግ በጣም የአማራን ህዝብ በአንድ በሌላም ለመበቀል ብዙ ታሪክ እየሰራ ያለ መሆኑን ሁሉም ሰው መገንዘብ መቻል አለበት። ይሄ ብቻ አይደለም። እዚህ ወረዳ ላይ የወደመው ጤና ጣቢያውን አውድመዋል፣ ትምህርት ቤት አውድመዋል። ጤና ጣቢያን ምሽግ በማድረግ ቤተክርስቲያንን ምሽግ በማድረግ እጅግ በጣም አሳፋሪ የሆነ ታሪክ የሽፍትነት ስራውን እየሰራ ያለ አገዛዝ ነው ማለት ነው። እና በጣም በሚያሳዝን ሁኔታ የዚህን ወረዳ የዳውንት ወረዳ ብቻ ሳይሆን እንደ ሳምፕል ነው። በተለይ አጠቃላይ በወሎ ቀጠና ብዙ መከራዎችን በኢንፍራስትራክቸር እያደረሰ መሆኑን ሁሉም የአማራ ህዝብ መላ ኢትዮጵያዊ ማወቅ መቻል አለበት። ምሽግ ይሰራሉ፣ በቤተክርስቲያን፣ በእምነት ተቋማት፣ በመስጊድ ጤና ጣቢያ ላይ ምሽግ ይሰራሉ። ጤና ጣቢያን ያወድማሉ፣ ትምህርት ቤቶችን ያወድማሉ። ምክንያቱም ከእውቀትም
ከትምህርትም የተፋታ አገዛዝም ጭምር ስለሆነ ማለት ነው። እና በዚህ ልክ ነው እንግዲህ የብልጽግናው አገዛዝ የአማራን ሕዝብ በአንድ ጎን ይገለዋል፣ በአንድ ጎን ደግሞ መሰረተ ልማቱን እንደዚህ አድርጎ አዋርዶ እንደዚህ አድርጎ ያወድመዋል ማለት ነው። እና ይህን አገዛዝ ደግሞ ለመጣል ግዴታ በዚህ ልክ የጨከነብን አገዛዝ ደግሞ መጨከን ስላለብን በእርግጥ 11ኛው ሰዓት ላይ ነው የምንገኘው። የአማራ ሕዝብ ይህን አገዛዝ ተባብሮ ከሌሎች አጋር ኢትዮጵያውያኖች ጋር ተባብሮ ወደ መቃብሩ ይልከዋል። በቅርቡ ነፃነታችን እናውጃለን። ሕዝባችን ግን በዚህ ልክ ለማዋረድ እየሰራ እንዳለ በህይወት የመኖር መብታችንን ብቻ ሳይሆን የነጠቀን ያሉንን ንብረቶች በሙሉ ያሉንን ሀብቶች ያሉንን ቅርሶች በሙሉ ማውደም የሚፈልግ አገዛዝ መሆኑን ግን ሁሉም ሰው ማወቅ መቻል አለበት። እጅግ በጣም አመሰግናለሁ።